መጀመሪያ ጊዜ ያየኋት ባንክ ቤት ነበር። ገንዘብ መክፈያው ባለጌ ወንበር ላይ ተቀምጣ። ይሄ ባለጌ ወንበር ለካስ መጠጥ ቤት ብቻ አይደለም ድንበሩ። ለነገሩ ከብር የበለጠ ምን አልኮል አለ። ሙናን ፊት ለፊት ሳያት የባንክ ሂሳብ ቡኬ ከእጅ አምልጦኝ ወደቀ። ብዙ ብር የያዘ ይመስል ሲወድቅ ጧ ብሎ ጮኸ። ድሮም ባዶ ነገር እንደ ጮኸ ነው። አነሳሁት። ቀና ስል እንደገና ስልኬ ከእጄ ላይ ወደቀ። ባትሪው ዛጋ፣ ቀፎ እዚህ። እንዳወዳደቁ ብርታት ቀፎ ብቻ ሳይሆን ስልክ ቁጥሬም የተበታተነ ነው የመሰለኝ። 09 እዛ 11 ደግሞ እዚህ። ተዝረከረኩ። ድንብርብር ወጣ። ምን አባቴ ላድርግ? ቅላቷ ባንክ ቤት ብር ሳይሆን ፀሐይ ማስቀመጥ ጀመሩ እንዴ ያስብላል። የፀጉሯ ጥቁረት በዛ ላይ ማብረቅረቁ፣ ጥቁር አልማዝ በብዙ ሽክሮች እንደ ጨሌ የተሰከሰከ፣ አይኖቿ ልብ ላይ የሚፈጥሩት ውጋት ነገር አለ። አፍንጫዋስ ቢባል ቀጥ ብሎ ወደ ታች ወርዶ ከንፈሯን መሻገር ፈርቶ ቀጥ ብሎ የቆመ ነው ይመስለው። ቆንጆ ናት ነው መቼስ የሚባለው። ሌላ ምን ቃል አለ? በኋላ ሙና እንደነገረችኝ ከሆነ እሷም ስታየኝ ድንግጥ ብላ እየቆጠረችው የነበረው ብር ቁጥሩ ተምታታባት። ደግሞ ክፋቱ ልክ 666 ብር ላይ ስትደርስ ነበር ቁጥሩ የጠፋባት። ይሄ የሰይጣን እጅ አለበት ብላ አሰበች። ለነገሩ ጨዋታውን ልታሳምረው ፈልጋ ይሆናል እንጂ 666 ላይ ደርሳ ከጠፋት 667 ብላ መቀጠል ነበር። ሰው መቼስ ሰይጣን አሳሳተኝ ለማለት መጠጋጊያው ብዛቱ። ታዲያ አልፎ አልፎ ሳበሳጫት ድሮስ 666 ላይ አስቆመኸኝ ምን ጤና ሊኖርህ ትለኛለች። አንዱ 6 እኔ አንዷም 6 እርሷ፣ መሃላችን ያለችው 6 ፍቅር ትመስለኛለች። እኔ የምለው ለሰይጣን ቁጥር ሲሰጠው ለፍቅር ቁጥር አለመሰጠቱ አይገርምም? ይመስለኛል ፍቅር ቁጥር የሌለው ስለማይደመር ስለማይቀነስ ፍቅር ራሱ ውጤት ስለሆነ ሳይሆን አይቀርም። ሙና ባንክ ቤት ስትሰራ ሰዎችን በሚያስገቡት አሊያም በሚያወጡት ብር እንጂ በሌላ መነጽር ተመልክታቸው አታውቅም ነበር። ለኔ ግን መለኪያዎቹ ምን ሹክ እንዳሏት እንጃ ቀልቧ ወደደኝ። ስምህ አብርሃም። የምትልከው ለማን ነው? ለናቴ። ፈገግ ብላ አየችኝ። አይኗ ውስጥ ወዳጅነት ይንበለበላል። የእናትህ ስም? አሰለፈች በዙፋኑ ከልካይ ጃኑ። አረ በቃ ብላ በሳቅ ፍርስስ ሳቅ ትመስላለች ስትስቅ። ስልክህ? ስልኬ ኖኪያ ነች። ከትከት ብላ ሳቀችልኝና በወዳጅ ድምፅ አድርቅ ነገር ብላኝ ሳቋን ቀጠለች። እውነቱን ለመናገር የተናገርኳት ቀልድ ከጓደኛ የሰማኋት ያረጀች ያፈጀች ቀልድ ነበረች። ግን ሙና ካሰብኩት በላይ ሳቀችልኝ። ሴቶች ቀልባቸው ከወደዳችሁ ስታስነጥሱ ሁሉ ፍርፍር ብለው እንባቸው እስኪፈስ ይስቁላችኋል። ሴቶች ለቀልዱ ሳይሆን ለቀላጁ ማንነት የሚመጸውቱት ሳቅ የሆነ የነፍሳቸው ኪስ ውስጥ ሳይኖር አይቀርም። ከጠሏችሁ ደግሞ በጭንቅላታችሁ ቆማችሁ እንደ ኳስ ብትነጥሩ የተቋጠረ ፊታቸው አይፈታም። ጥርቅም እንደ ተረገመ ጥቁር ሰማይ። ለሙና ስልክ ቁጥሬን ሰጠኋት እና እንዲህ አልኳት፣ ያንቺስ? አሁን የራሴ ቀልድ ለኔም አስቆኛል። ሙና በኋላ ቆይታ ከተግባባን በኋላ ደፋር እኮ ነህ፣ ባንክ ቤት ሄደህ ስልክህን ስትጠየቅ ያንቺስ የምትል ትለኛለች። ስልኳን ሳታንገራግር ነበር የሰጠችኝ። ከሳምንት በኋላ ተመልሼ እዛችሁ ባንክ ሄድኩ። ፀሐይ ልሞቅ። ሙና ገና ስታየኝ ለማሚ ነው አለችኝ በፈገግታ። ስትፈግግ አይኖቿ አነስ ሲሉና ከንፈሯ ከፈት ይላል። ከንፈሯ ቀይ አይደለም፣ ጥቁርም አይደለም፣ ምንም አይደለም። የሆነ የብርጭቆ ጠርዝ ነው ይመስለው። በክቡ ከፈት ብሎ ጥርሶቿ ብቅ ሲሉ ብርጭቆ ውስጥ የተሞላ በረዶ ያስታውሳል። ስትስቅ ጥርሷ ቀን ይወጣለታል። ነጭ ብርሃን ከጥርሷ፣ ጥቁር ብርሃን ከፀጉሯና ከዓይኗ ብሌን ይነሳና
ልቤ ላይ ይቀላቀላል። ነጭ አባይና ጥቁር አባይ የት ላይ ይቀላቀላል ቢባል ምስኪን ልቤ ላይ። ለማሚ ነው ስትለኝ ስላፈርኩ አዎ አልኳት። እውነቱን ለመናገር የሄድኩት እግሬን መቆጣጠር አቅቶኝ ነበር። በደመ ነፍስ ያለችኝን አራግፌ ለእናቴ ላኩ። ስወጣ ግን እየተነጫነጭኩ ነበር። ምን አለ ሙናን ሸቀጣ ሸቀጥ ሱቅ ባገኛት ኖሮ ቢያንስ ማስቲካ እየገዛው በየቀኑ አያት ነበር። ባንክ ቤት በምን ሰበብ ይኬዳል? አንድ የኔ ቢጤ ኢትዮጵያዊ በየቀኑ ባንክ ቤት የመሄድ ዕድል የሚኖረው ባንክ ቤት ከተቀጠረ ብቻ ነው። ለምን ቁጠባ ሊጀምርም ስላሰብኩ በየቀኑ የታክሲ መልስ ሳንቲሞቼን ይዤ ጎራ ማለት ነው። ግን ደግሞ ሙና ሳንቲም ይዤ ስመላለስ ስራዬ ደጀ ሰላም ተቀምጦ መመጽወት ቢመስላትስ? ኤዲያ ብዙ ሀብታሞች ከቤተ ክርስቲያን ይልቅ ሀብታቸው የተቀመጠበትን ባንክ ቤት በልባቸው ይሳለሙታል ሲባል ከንቱ ሐሜት ይመስለኝ ነበር። ይኸው በራሴ ደረሰና አረፈው። እዚህ ባንክ ቤት ውስጥ የማይመነዘር ተቆጥሮ የማያልቅ ሀብት ያለኝ ሰው ነኝ። ሰብአዊ ሀብት፣ የወደድኳት ልጅ። ተመልከቱት የኔን ስዊስ ባንክ ባደራ ከናስቀመጠልኝ ፀሐይ። ልቤ ጣት ላይ ፍቅሬን ቱቱ ብዬ ረብጣ ረብጣውን ስቆጥረው ነው የምውለው። አይኗ ረብጣ፣ ጥርሷ ረብጣ፣ ድምጿ ረብጣ። ድምጽ ብል ምን ትዝ አለኝ? የሙና ድምጽ የሴት ድምጽ አይደለም፣ የወንድም አይደለም፣ መሃል ላይ የቆመ ነው። መልክና ባህሪ ብቻ ሳይሆን ድምጽም ከእናትና አባቷ እኩል የወሰደች ይመስለኛል። ታዲያ ድምጿ የሆነ ጉሮሮዋ ላይ ያዝ የሚያደርገው ነገር አለ። ያንን እኮ ነው የምወደው፣ ግርማ ሞገስ ያለው ድምጽ። ክፍል 2 ቅርርቡ የነፍስ ሆኖ ነው መሰል ብዙ ውጣ ውረድ ሳይጋረጥብን ከሙና ጋር ሻይ ቡና ለመባባል በቃን። ከዛማ ማን ያቁመን? ከሙና ጋር አንድ ድፍን ዓመት እብድ ባለ ፍቅር ቆየን። እንደው በመተቃቀፍ፣ እንደው በመገባበዝ፣ እንደው በመተያየት፣ እንደው በመጎሻሸምና በመደዋወል። አንድ ቀን ታዲያ ሙናዬ አልኳት። ወይዬ አለችኝ በዛ በሚነዝረኝ ድምጽ። ዝም ብዬ አየኋት፣ ገባት። እናም እንዲህ አለችኝ፣ አይሆንም ስንጋባ ብቻ። ቅር አለኝ። ቢሆንም ግን እንደዛው በፍቅር ማበዳችንን ቀጠልን። እንደውም የሆነ ጊዜ አንዱን ደንበኛ ቁማ ከኔ ጋር በስልክ ስታወራ ክስ ቀርቦባት የደሞዟን 10% ተቀጣች። ኃላፊዋ ባለጌ ነው። ምሳሌው ሁሉ አያምርም። ምን አላት? ኧረ ያሳፍራል። ስሚ ሙና፣ አንድ የተላከለትን ብር ሊያወጣ ወደ ባንክ የመጣ ኢትዮጵያዊን ለግማሽ ደቂቃ ከማቆም መኝታ ቤት ምንትሱን አቁሞ የሚጠብቅ ፍቅረኛን ሙሉ ቀን ማስጠበቅ ይሻላል። ሙና በአፍረት ቀይ ፊቷ ቀላ። አሁን እስቲ ከመቆም ጋር የሚያያዝ ስንት ምሳሌ እያለ ሙና ፊት ይሄን ብልግና መናገር ምን ያስፈልጋል? እኔም ከቅጣት አላመለጥኩም። ስራዬን ትቼ እሷ ጋር ዘና ብዬ በመዋሌ አለቃዬ 5% ቀጣኝ። ባንኮች ከፍ አድርገው የሚቀጡት የብር ጥቅም ስለሚገባቸው መስሎኝ ነበር። በአንድ ፊቱ 10% ልቀጣ ብዬ ከሥራ እየጠፋሁ ከሙና ጋር ሐሙስ ከሰዓት አትሰራም ስውል አለቃዬ ምንም ብር ሳይቀጣኝ የመጨረሻ ማስጠንቀቂያ የሚል ደብዳቤ ሰጠኝ። በእርግጥ አለቃዬ ራሱ ከድርጅቱ ባለቤት የመጨረሻ ማስጠንቀቂያ የተሰጠው ሰው ነበር። ተያይዘን እንወጣታለን ብዬ በወዴ ፎከርኩ። ቀድሞኝ ተባረረ። የቅጣት ደብዳቤን ኪስ ውስጥ አስቀምጦት ነው መሰል ከዛ በኋላ የግል ማህደሬም ላይ ይሁን ሌላ ቦታ አልተገኘም። ይሄ 666 የሆነ ፍቅር ሰውሮትም እንደሆነ እንጃ። ከ6 ወራቶች በኋላ ሙናን እንደገና ትክ ብያየኋት። ከጋብቻ በፊት አታስበው አለችኝ ቆጣ ብላ። ግን በቁጣዋ መሃል የሆነች ትንሽ መላላት ውልብ ስትል ያየው መሰለኝ። ጨለማ ቤት ውስጥ ትንሽ ብርሃን እንደምታሳልፍ ስንጥቅ አይነት ቀጭን የይሁንታ ሰርጥ። ቢሆንም በእምቢቷ ተበሳጭቼ 10 ቀን ዘጋኋት። አበደች። ስልክ ብትደውል
ቤት ብትመጣ በቃ ዘጋኋት። ከ10ኛው ቀን በኋላ መደወል አቆመች። ከቤትም ቀረች። ስትቀር እኔ ሄድኩ። ዘጋችኝ። የምትሰራበት ሄጄ ስቆም ኮስተር አለች። አረ ደንበኛ ክቡር ነው አትገላምጪኝ አልኳት። ሳቋ ፈነዳ። ታረቅን። መልሰን በፍቅር ማበድ ሆነ። እንኳንም ተጣላን። ፍቅራችን ጠፍታ ከርማ እንደመጣች ውሃ ኃይሏ ጨምሮ ተንዠቀዠቀች። ፍቅረኞች ሆይ አልፎ አልፎ ተጣሉ። ደመ መራር ሆናችሁ በዛው ተለያይታችሁ እንዳትቀሩ ጠንቀቅ ብላችሁ። በመጨረሻ ሙናን እንዲህ አልኳት። ምን እንዳልኳት እኔ እንጃ፣ ግን ለድፍን 4 ሰዓታት አውርተን አሳመንኳት። ግን ወደ አጉል ነገር ውስጥ ከገባም በኋላ ብትተወኝስ አለች። አይኗ ስልምልም ብሎ ሰውነቷ ሙሉ ለሙሉ ተሸንፎ አፏ ብቻ ነበር የሞት ሽረት ትግል ላይ የነበረው። ምስኪን የሁሉም ሴቶች ጥያቄ ነው። አትቀልድ እና ይሄ መያዣ ነው እንዴ? ከተውኩሽ የአያቶች አጥንት እሾህ ሆኖ ይውጋኝ ሙናዬ ብዬ ማልኩ። እነዚያ አያቶቻችን ስንቱን ይውጉ። ድርቡሽን ወግተው፣ ጣሊያንን ወግተው፣ ሶማሌን ወግተው፣ አሁን ደግሞ እሺ በቃ አትነዝንዘኝ አለችኝ። አትነዝንዘኝ የምትለው ቃል እሺ የምትለዋን ሽንፈት የምትደግፍ ከዘራ መሆኗ ነው። እሺ የኔ ቆንጆ እናደርገዋለን፣ በደስታ በፍቅር ያውን በሙሉ ልቤ ወደፊት ቢባል ምን አለበት? መሆኑ ላይቀር የምን በዞር ዋራ መናገር ነው። ኡፍ ብዬ በደስታ እቅፍ። እንዴ እንትኑ አሁን ነው እንዴ ብላ ሁለታችንም በሳቅ ያለነው እኮ የሆነ ካፌ ውስጥ ነበር። እና ቀን ተቆረጠ። አርብ ማታ እኔ ቤት ትመጣና ታድራለች። በታድራለች ውስጥ ስንት ጉድ አለ። ቅዳሜ ትውላለች። በትውላለች ውስጥ ቤቴ የጦርነቱ ዋዜማ ሲመስል ታየኝ። ጦርነት ያለበት ገነት። ከዛ ታድራለች። እሁድ ወደ ቤቷ። እንዴት ነው የምለያት ብዬ ካሁኑ ናፈኩ። ክፍል 3 አርብ ማታ ቤቴን አበባ አስመስዬ ለራሴም ሌላ ሰው ቤት ሄድኩ እስኪመስለኝ አሳምሬ ጠበቅኳት። እየተንቆራጠጥኩ ኮቴ ሰማሁ። የሴት ጫማ ተረከዝ። ቋ ቋ ቋ። ሙና ናት። መጣች። በሩ ተንኳኳ። ኳኳኳኳኳኳኳ ኳኳኳኳኳኳኳ ኳኳኳኳኳኳኳ። ግማሹ ኳኳታ ልቤ ሲመታ መሆን አለበት። ሙና በሬ ላይ ቆማለች። በሩን ስከፍት ረጅም ቀይ ቀሚስ በባለ ረጅም ተረከዝ ጫማ ለብሳ በረጅም ቁመቷ ከላይ ወደ ታች የሚፈስ ፏፏቴ መስላ። እኔ እንጃ ለምን እንደሆነ እንደዛ መሰለችኝ። አንዳንድ የሆነ ቅጽበት አለ እዛው ፊታችን ቆሞ ትዝታ የሚመስለን። አየችኝ። ተያየን። ገባች። እንደ ወትሮው አልተሳሳምንም፣ አልተቃለድንም፣ አልተሳሳቅንም። ፈርተናል። በጣም ፈርተናል። ተፈራርተናል። በሩን ይዤ እንድታልፍ ወደ ጎን ዘወር ስልላት እንደ ቆምኩ ታካኝ አለፈች። ለስላሳ ጠረኗ አፍንጫዬን አወደው። ጫማዋን እንደ ቆመች ስታወልቅ ገድገድ አለች። ሁለቱንም ጫማዎቿን አውልቃ በባዶ እግሯ ስትቆም የቀሚሷ ጫፍ ምንጣፉን ነካው። ቀስ ብላ ገባች። ተከትሏት ወላፈን ገባ። እንደ ኤርታሌ አይነት ነገር ቤቴ ውስጥ ተፈጠረ። ዕቃዎቹ ሁሉ እየቀለጡ የፈሰሱ መሰለኝ። ሙና ዝም ብላ ተቀመጠች። ሄጄ አጠገቧ ስቀመጥ ሰውነቷ ሽምቅቅ አለ። ፈርተናል፣ ፈራን፣ ፍቅር ፈራን አለ ባለቅኔው። እሺ እንዴት ነበር ውሎ አልኳት ፈገግ ለማለት እየሞከርኩ። ድምጼ ለዛ ቢስ ሆነብኝ። እጄን እጇ ላይ ጣል አደረግኩት። ዝም አለች። ሌላኛውን እጄን ትከሻዋ ላይ ዝም። ሶስተኛውን እጄን የሆነ ነገሯ ላይ
4ኛውን እጄን ጸጉሯ ላይ፣ 5ኛውን እጄን እጅ በእጅ ሆንኩ። ሁሉም ነገሯን ባንዴ መንካት ስለፈለግኩ ፈጣሪ ይውጣል ብሎ ብዙ እጅ አበቀለብኝ እስኪመስለኝ እና ተነስቼ ሳብ አደረኳት። ተከተለችኝ። ድክም ያላት ትመስል ነበር። በሕይወት ውስጥ አለ የሆነ ጊዜ አእምሮአችንን ትተን በወደድነው ሰው አእምሮ የምንመራበት። ሙና ዝም ብላ እንደማደርጋት ሆነች። ወደ መኝታ ቤታችን ምን እንደሆነ ባይገባኝም አንድ የጎደለ ነገር እንዳለ ይሰማኛል። ማለት እንዲህ አልነበረም መጀመሪያ ይሰማኝ የነበረው። ፍላጎቴን የሆነ የማልገልጸው አይነት ቅዝቃዜ ወሮታል። ተሳሳምን። ሙና በስሜት አበደች። ደነገጥኩ። እንዲህ እሳት ለብሳ እሳት ጎርሳ ትመጣለች ብዬ በምን አባቴ ጠርጥሬ። ልብሷን ከሰውነቷ ላይ በትብብር እየገፈፍን ጣል ነው። የኔንም ልብስ ሽቅብና ቁልቁል ገፋፈን እንደፈጠረን እርቃናችንን ቆምን። በየት በኩል እንደገባን እንጃ አንሶላው ውስጥ ተገኘን። የሆነ ነገር ጎሏል። አንድ የሆነ ነገር ጎሏል። ሙና እየቃተተች እንደምትወደኝ እየነገረችኝ ሰውነቷ እሳት ሆኖ እኔ ምን እንደነካኝ ነኝ እንጃ። በሚያስደነግጥ ፍጥነት ቅዝቅዝ አልኩ። ቅዝቅዝ የሞትኩ መስሎኝ ነበር። ሙና ለብቻዋ የሆነ ነገር የምትሰራ መስሎ ተሰማኝ። በቃ ለታዛቢነት የተጠራው ይመስል የምታደርገውን ግራ በመጋባት ማየት ሆነ ስራዬ። እንዴት የሚያሳቅቅ ነገር ነው! ምንድነው የሆንኩት? ሙናን በቀስታ ገፋ አደረኳት። ከሆነ ከሰጠምኩበት ውሃ ውስጥ አውጥታ አየር ባፌ የምትሰጠኝ እንጂ ምኑም ስሜት የሚሰጥ ጉዳይ ሆኖ አልታየሃለኝ። ምን ሆንክ አለችኝ። ምን ሆንኩ መልሼ ጠየኳት። ሳላስበው ኮስተር ብዬ ነበር። በቀስታ እጇን ልካ በለስላሳ መዳፏ ጉንጬ እንዳሰሰችኝ ካንገቴ ዘንበል በማለት እጇን ሸሸሁት። ግራ በመጋባት ስትመለከተኝ ቆየችና ቀዝቀዝ ብላ በጀርባዋ ከጎኔ ተኛች። ከዛም እጅግ በጣም በሚያስፈራ ከሩቅ የሚመጣ በሚመስል ድምፅ ደስ አላልኩም አለችኝ። ዝም። አንድ የገባኝ ነገር ሙናን መጉዳት እንደሌለብኝ ነበር። ግን በዛ ቅጽበት እንኳን እሷን ላጽናናት ራሴም የሆነው ነገር ግራ ገብቶኛል። እንደምንም ብዬ ሙና ሶሪ የሆነ ሐሳብ ውስጥ የገብቶ ነው። አፈቅርሻለሁ። ልጎዳሽ አልፈልግም። ፈራው። ይህ ነገር የመጀመሪያ ነው። የሆነ ነገር እንዳትሆኝብኝ ፈራው። ቀበጣጠርኩ። ሙና ቀስ ብላ ወደኔ ዞረችና እኔም ነቅቼ ይባሃለሁ ብላ በሳቅ ፈረሰች። ሳቋ እብደት ይመስል ነበር። ከፍርሃትና ካሰበችው መገፋት የመትረፍ ደስታ የተሸከመ ሳቅ። ጠጋ አለችና አቀፈችኝ። ጡቶቿ ለብቻቸው አቀፉኝ። ከንፈሯ ከንፈሬ ላይ ነው። አይኖቼን ከድኜ ሙና ልብሶቿን አውልቃ ራቁቷን እኔ ቤት እኔ አልጋ ላይ ነን አልኩት ራሴን። ምን ዋጋ አለው? ቅስቅስ ለምን እንጃ አባቴ። ገጣሚ ወዳጄ የሚወዱትን ሰው ቀጥሮ እንደመጠበቅ የሚያሳቅቅ ነገር የለም የሚል ግጥሙ ትዝ አለኝ። እንዲህ የቀጠሩት ወንድነት ከራስ ቀጠሮ ሲቀርብ ያይ ምን ብሎ ይገጥም ይሆን? ከሙና ጋር አብረን አደርን። ምንም ነገር የለም። ጠዋት ላይ ሙናን እንዲህ አልኳት፣ ለምን ከጋብቻ በኋላ እናደርገው? ኦ ሃኒ፣ እንዳንተ ስሜቱን የሚቆጣጠር ወንድ በማግኘቴ እድለኛ ነኝ። መቼም ቢሆን በፈለክበት ሰዓት ያንተ ነኝ። አይገርምም? ሙና እስካሁንም ነገሩን ማድረግ የማልችል ልፍስፍስ መሆን ያልገባትም። ጭራሽ ከዓለም ወንዶች ሁሉ አንደኛ ታጋሽ አድርገኝ ቁጭ አለች። ግዴላችሁም ሴቶች አእምሮ ውስጥ የተጫነው መዝገበ ቃላትና የወንዶቹ የሆነ ልዩነት አለው። ከሙና ጋር ምንም እንዳልተፈጠረ ሁሉ ቤት እንውልባታለን ባልናት ቅዳሜ ከተማውን ስናካልሉ አልን። የምትወዳቸውን ኬክ ቤቶች ስንጎበኝ ሙና ከሚገባው በላይ ለኔ ያላት ፍቅር ጨምሮ ነበር። ታጋሽ ወንድ አግኝታ ሞታ። ጠንጋራ መገምገሚያ ፍቅርን ያጠናግረዋል። እንደው
መንገድ ላይ ሁሉ ብትስመኝ ደስታዋ ጮክ ብላ የታጋሽነቴን ራስ የመግዛት ብቃቴን ልክ ለሕዝቡ ብታውጅ ደስታዋ። ከዛን ጊዜ ጀምሮ ቅዳሜና እሁድ አዳሯ እኔ ቤት ሆነ። ወይንክች ልቤና ሰውነቴ ተለያዩ። ልቤ ሙናን በሴትነቷ ይመኛታል። ሳላቋርጥ ሚሊዮን ጊዜ ስማታለሁ። ትኩሳቴን ከመጨመር ውጭ ምን ዋጋ አለው? ሲቆይ መሳሳሙም እያስፈራኝ መጣ። የውቦች ውብ የሆነች ስንቱ የሚቋምጥላት ልጅ ቤቴ አልጋዬ ላይ አንሶላዬ ውስጥ ደረቴ ላይ አስቀምጬ ከመቀዝቀዝ በላይ ምን መርገምት አለ? ብሽቅ አልኩት ራሴን። የባሰው ነገር ሳይቆይ ተከሰተ። ሙና ከቀን ወደ ቀን የኔን ጥያቄ የራሷ አደረገችው። ትክ ብላ ስታየኝ እንዲህ እላታለሁ። ከጋብቻ በኋላ ክፍል 4። በዚህ የጭንቅ ሰዓት ላይ ያለሁ ሙናን የምትሰራበት ባንክ ወደ መቀሌ ቅርንጫፍ ቀየራት። ይሄማ እግዚአብሔር እጅ አለበት። ደስ አለኝ። ስሸኛት አለቀሰች። ለአዲስ አበባ ሳይሆን ከኔ በመለየቷ እና ደግሞ ከብረት የጠነከረ መሻትን ድል ለመታ በእሳት ለተፈተነ ትዕግስቴ። እሷ እንደዛ ነው የሚመስላት። ለኔ ግን ጉዳዩን ለራሴ እንኳን ማመን ባልፈልግም ገብቶኛል። ስንፈተ ወሲብ ያውም እንደ መርዶ ለራሴም ድንገት ዱብ ብሎ የተገለጠ። ለሙና ምን ብዬ ልንገራት? ልጅቱ ከቀን ወደ ቀን ጉዳዩን እንድንፈጽመው አፍ አውጥታ በጽኑ መሻት ትጠይቀኛለች። እንደውም ከሌላ ሴት ጋር አንዳች ጉዳይ እየጀመርኩና የገፋኋት እየመሰላት መጠራጠር ጀምራ ነበር። ምን ነው ባደረገው? መቀሌ እየሰራች ቢያንስ በየወሩ እርሷ ወይም እኔ እየመጣችና እየሄድኩኝ አስደሳች ጊዜ እናሳልፍ ነበር። ግን ምን ያደርጋል፣ ይሄ የኔ ነገር ጥላውን አጠላብን። ከዚህ በላይ መታገስ አልችልም። ችግር ካለብኝ ንገረኝ፣ ወይም ካስጠላሁ በቃ አሳውቅኝ ፕሊስ አለችኝ አንድ ቀን። የአይጥና ድመት ድብብቆሻችን አሰልችቷት። እናም ማስጠንቀቂያ ጨመረችበት። ለሚቀጥለው ስመጣ ካላደረግን የኔና ያንተ ጉዳይ አበቃ። ሙና ታደርገዋለች። ጭካኔዋ በፍቅሯ ልክ ነው። ቀልድ አታውቅም። ተንቀሽቅዣ አነሳስቼ በምን ላስቁማት? ቆይ ሰው ንብረቱ እንደሚሰራና እንደማይሰራ ሳያረጋግጥ እንዲህ አይነት ዕዳ ውስጥ ይዘፈቃል? ቢጨንቀኝ ነው እንጂ እሱማ እንዴት ይረጋገጣል? እንደ ደም ግፊት አይለካ ነገር። ሳውጣና ሳወርድ አድሬ ለሃኒባል ላማክረው ወሰንኩ። ሃኒባል አብሮ አደግ ጓደኛዬ ነው፣ የልብ ጓደኛዬ። ከሙናም ጋር በደንብ ይተዋወቃሉ። እናም ላሳውቀው ወሰንኩ። ሃኒባል ቢያንስ ለምንም ነገር አይጨነቅም፣ መፍትሄም አያጣም። ከድሮውም ልጅ ሆነን እኮ ነው። በቃ ችግር በሃኒባል ፊት የቱንም ያህል ቢገዝፍ እንደ ዝንብ ነው በመፍትሄ ጭራ የሚያባርረው። ደወልኩለትና ና ሬሳህን ውሰድ ልለው አስቤ ተውኩት። እፈልግሃለሁ ብቻ አልኩት። ምን ጉድ ተፈጥሮ ነው እንዲህ እያግለበለብክ ያስመጣኸኝ ጃል? አለ ሃኒባል ያዘዘውን ቡና እያማሰለ። ባክ ችግር ገጥሞኛል። ችግር የሚባል ነገር የለም ባክ፣ የመፍትሄ ጥረት በለው አለ። አላልኳችሁም? እንዴት መሰለ፣ ከሙና ጋር የሆነ ትንሽ ችግር። ኧረ ምን ትንሽ፣ ትልቅ ችግር ውስጥ ገብተናል አልኩት። ቡና ማማሰሉን አቆመና ኮስተር ብሎ የምን ችግር አለኝ። እኔ ለካ እንትን ማድረግ አልችልም። አሁን ነው ያወቅኩት። ምን ማድረግ? ስሙን ቄስ ይጥራውና እንዴት እንደቀፈፈኝ። ግንኙነት ማድረግ አልችልም። የምን ግንኙነት? የምን ግንኙነት ትለኛለህ እንዴ? ወሲብ ነዋ ስላፈረጥኩት። እንዴ እና እስከ ዛሬ ከሙና ጋር ስታድሩ ምን እየሰራችሁ ነበር የምታድሩት? በቃ ትኝት ነው አርፈን። ማለቴ አርፌ። ትኝት ለሽ? አዎ። አንተስ? እሺ ሙና እንዴት አስቻላት? ያው ላይ አስችል አይሰጥም።
ኧረ ሰውዬ ተረቱን አቁምና ወደ መፍትሄው። እኮ መፍትሄው እኮ ነው የጠፋብኝ። ሙና ደግሞ ደበራት። እንዴት ነው የማይደብራት? ትቀልዳለህ እንዴ? ብሎ ተነስቶ ወጣ። አካሄዱ አስደንግጦኝ ዝም ብዬ እንደተቀመጥኩ ትንሽ ቆይቶ አንድ መጽሔት ይዞ ተመለሰ። ከነወንበሩ ጠጋ ብሎኝ የመጽሔቱን የኋላ ሽፋን ላይ በውስጥ በኩል የታተመ ማስታወቂያ ጠቆመኝ። ደብተራ ግዛው ደበሌ የባህል ሕክምና አዋቂ ይላል። ጥምጣማቸው የሚያምር አፍንጫቸው ደፍጠጥ ያለ ደብተራ ሳይሆን ቦክሰኛ የሚመስሉ ሰውዬ ባለ ቀለም ፎቶ ሩብ ገጹን ተቆጣጥሮ በኩራት ተገጥቅጧል። የሰውየውን ኩራት ለተመለከተው መቼስ እንኳን ከበሽታ ከሞት የሚያድኑ ሳይመስሉ አይቀርም። ከስር መፍትሄ የተገኘላቸው ህመሞች ዝርዝር ሰፍሯል። ለዓይነ ጥላ፣ ለቡዳ፣ ትምህርት ለማይገባው ከድድብና የባሰ በሽታ የለም ብለው ይሆን? ለስንፈተ ወሲብ ቢንጎ። ግን ስንፈተና ሽንፈተ ወሲብ ልዩነታቸው ምንድነው? አድራሻ ጦር ኃይሎች። እፎይ ሙና ተመልሳ ልትመጣ 34 ቀናት ብቻ ይቀራሉ። በዚህ 34 ቀናት ደብተራ ግዛው ተአምር ፈጥረው የወደቀውን እንደሚያነሱት የተኛውንም እንደሚያቀኑት ተስፋ እናደርጋለን። አይዞህ ወዳጄ። ሃኒባል አጽናናኝ። እናም ታሪካዊ ጉዞ ወደ ጦር ኃይሎች። የጠፋውን ወንድነት ፍለጋ። ወንድነትን ለመፈለግ መኮላሸትን እምቢ ልንል እንኳን ጦር ኃይሎች ጦር ሜዳ እንዘምታለን። አረ ጎራው አልዋጋም ብሎ የተኛውን አውሬ ቆስቁሰው አደረጉት አውሬ አለ ያገር ያሽቀራሪ። መጣንልሽ ሙና። በመጪዎቹ 34 ቀናት የወንድነት ህዳሴን ለማረጋገጥ ከደብተራ ግዛው ደበሌ ጋር ወደፊት። ይሄ ሃኒባል የሚባል ልጅ እኮ የማይቀልድበት ችግር በንቀት የማይመለከተው መከራ የለም። እንዲህ ጨንቆኝ እንኳ በግድ ፈገግ ያስብለኛል። ክፍል 5 ጦር ኃይሎች እስከምንደርስ ሃኒባል ቀልድ እያወራ ብሶቴን ሊያስረሳኝ ቢሞክርም በፍጹም መርሳት አልቻልኩም። አቡቹ ጣጣ የለውም፣ ሰውየው አደገኛ ናቸው፣ እንደ መኪና ተረክ አድርገው ነው የሚያስነሱት ይለኛል። አይ ተረክ በስንት ጉድ ግፊ እንደ ነዳጅ በትኩሳት የምትነድ ልጅ እየተማጸነችው ለሸሽ ያለ እንትን እንዴት ነው ተረክ ብሎ የሚነሳው? መርሳት ብቻ ሳይሆን የሆነውን ሁሉ ማመን አልቻልኩም። ብቻ ቶሎ ይሄ ሰውዬ የሚያደርጉትን ባደረጉና ጦር ኃይሎች የተባለው ሰፈር ደረስን። መሬት ህልውና ነው። ድንበር ማንነት ነው። ድንበሩ የተሸረፈ ትውልድ ማንነቱ የተሸረፈ ታሪክ ነው ያለው። የረገጠውን መሬት እየተነጠቀ ለእግሩ ዘመናዊ ጫማ የሚደነቅር ትውልድ መሬት ማለት የህንጻ መስሪያ ነው ለርሱ። መሬት ማለት ትልቅ እርሻ ሆኖ እህል የሚያመርት ነው ለሱ። ሆዳም መሬት ከህንጻውም ከእህሉም በፊት ማንነት ነው። እንዳይመስልህ ልጄ፣ ፈጣሪ ስንዝር መሬት ካለ ነገር አይፈጥርም። ይሄ ስለገባን ነው ምንም አይፈይድም ለሚባል በረሃና ጭንጫ ሕይወታችንን አካላችንን ስንገብር የኖር ነው። እንኳን ጠላት መሬትህን ነክቶት ይቅርና ነፋስም አፈርህን ወደ ሰው አገር ሲወስድ ሊያምህ ይገባል። አፈር ማንነት ነው ልጄ። ወንድምህ ሥራ ቢሰራ ባይሰራ ወንድምህ ነው። እናትህ አማረች አላማረች እናትህ ናት። አባትህ ሀብታም ሆነ ድሃ ያው አባትህ ነው። ሚስትህ ድንግል ሆነች አልሆነች ያው ሚስትህ ናት። ሰው ዝቅ አለ ከፍ አለ ያው የእግዚአብሔር ፍጥረት ነው። ሰውን ከአፈር ሰራው ሲል እኮ ቃሉ ሚስጥሩ ወዲህ ነው። አፈርህ ሰው ነው። የሰው መፈጠሪያ የትውልድ መፍለቂያ ማዕድህ ነው ማለት ነው። አፈር ነህና ወደ አፈር ትመለሳለህ ሲል ቃሉ መሬት ወደ አፈር የተመለሱ አያትና ቅድመ አያቶችህ ሥጋና አጥንት ነው ማለት ነው። ይኸውልህ የአያት ቅድመ አያትህን የአባት እናትህን ሥጋ ነው ሸርፈህ የምትሰጠው፣ ቆንጥረህ የምትሸጠው። መሬት ቢረባም ባይረባም ወንድምህ ነው።
እናት አባትህ ነው፣ ወዳጅህ ነው፣ ሚስትህ ነች። መሬቱ ሲነካ ይሄ ሁሉ እውነት ተነካ። ድንበርህ ሲጣስ ይሄ ሁሉ እውነት ተጣሰ። እንዴት መሬት ይቆረሳል? እንዴት አይጠቅምምና ለነከሌ ይሰጥ ይባላል? እንዴት መሬት እንዳሞሌ በገንዘብና በቁስ ይለወጣል? እናቴን ሽጬ መኪና ልግዛ ትላለህ? አባትህን ሸጠህ ንብረት ላጠራቅም ትላለህ? ሚስትህን ለሌላ ወንድ ሰጥተህ ሰላም ለመፍጠር ነው ትላለህ? የዮርዲ አባት ሰውነታቸው በእልህ እየተንቀጠቀጠ ቀጠሉ። አገር ማለት ሰው ነው እያሉ በትውልድህ እንቅልፍ ላይ ብርድ ልብስ ይደርባሉ። አገር ማለት አፈር ነው፣ ሰውም ማለት አፈር ነው። ኢትዮጵያ ከተፈጠረች ጀምሮ የሞቱት ሰዎቻችን ሥጋና አጥንት አፈር ሆኖ ይኸው አሉና መሬቱን በጎራዴው ጫፍ ጫር አደረጉት። አየህ፣ አሁን አፈር አይደለም የጫርኩት፣ የሰው ሥጋ ነው። ሲጫር የሚያመው ሲወጋ የሚያቃስት ሰው ነው አፈሩ። ይሄንን ነው ቆርሰው የሚወስዱት። አገር ማለት ሰው ከሆነ ሰው አፈር ነውና አፈርህን ሲነኩ እምቢ ልትል ይገባል። ልጄ፣ ሕንጻና መንገድ አይግረምህ። የሰው እጅ የሚሠራው የእጅ ጥበብ ሁሉ አይድነቅህ። ነገም ልጆችህ ካንተ በተሻለ ይሰሩታልና። ልጆችህ መቼም ለማያገኙት ስንዝር መሬት ግን ያለህን ሁሉ ክፈል። ስንዝር መሬት ሰጥተህ ዘመናዊነትህን ከምታመጣ ቅንጣት አፈርህን ሳታስነካ ዕድሜ ልክህን በዘላንነት ኑር። ለልጅህ መቀመጫውን ተውለት። ዛሬ ተሰርቶ ነገ የሚፈርስ መንገድና ድልድይ፣ ሕንጻና ግድብ ለልጅህ ሀብት አይደለም። መሬት መሬት መሬት! ምንም ቃል ምንም ስምምነት መሬትህን ካሳጣህ የታሪክ ጉድፍ ነው። መሬትህ ሲነጠቅ አጨብጭብ የሚልህም የታሪክ አተላ የማንነት ጉድፍ ናቸው። ያለህን ይባርከው ሲሉህ ምርቃት መስሎህ አሜን እንዳትል። ከዚህ የባሰ መርገምት የለም። የተሸረፈ ባርኮት ከርግማን እኩል ነው። ፋሽስት ጥልያን ስላልሰለጠነ አይደለም መሬት ፍለጋ አገር አቋርጦ የመጣው። እስራኤል በእምነቱም በእውቀቱም ከኛ የመጠቀች አገር ናት። ስንዝር መሬት ልትነጥቃት ብትሞክር ግን ያላትን ሀብት ያላትን ሰው ሁሉ ሰውታ ዓለምን ታናውጣለች። የስልጣኔ ጥጉ መሬትህን እንዴት እንደሰጠህ ባማረ ቋንቋ ማስረዳት አይደለም፣ መሬትህን በምንም ምክንያት ለማንም አለመስጠት ነው አሉና ትክዝ ብለው ወደ ተወሰደውና በመስተዋት የተሽቆጠቆጠ ሕንጻ ወደ ተሰራበት ቦታቸው አተኮሩ። የዘነጡ ወጣቶች በእግር በመኪና ይገባሉ ይወጣሉ። ሕንጻው ጫፍ ላይ የመጽሐፍ ቅዱስ ኮሌጅ የሚል ጽሑፍ በደማቁ ይታያል። አባባ እንዲህ አሉ። ቦታዬን መልሱ ብላቸው የመጽሐፍ ቅዱስ ትምህርት ቤቱ ይፍረስ የሚል መናፍቅ ነው አሉኝ። በጣም ተከዙ አባባ። ላጽናናቸው ስለፈለግኩ ቀስ ብዬ እንዲህ አልኩ። አባባ ያለውን ቦታ ይባርክልዎት። እዚህም ላይ ከተሰራ ብዙ ነው። ምን ያረጋል ካልተጠቀሙበት? ይተውት። ይኸው ይሄስ ክፍት አይደል? መች ተሰራበት? ዋናው እርስዎ ደህና። የዮርዲ አባት አይናቸው ተጎለጎለ። ደም ስራቸው ግንባራቸው ላይ ተመሰቃቅሎ ተዘረጋ። ምን አልክ አንተ? ውጣ ከዚህ ግቢ! ውጣ አልኩ እኮ አንተ! ከንቱ የከንቱ ከንቱ ብለው በጎራዴው አጠገባችን የነበረውን ኩባ ቢገነድሱት ከነ ዮርዲ ቤት የሮጥኩ እንደ ቀነኒሳ ወደ ኋላ ገልመጥ እያልኩ ታክሲ ተራ ቆሞ ያገኘሁት ሚኒባስ ውስጥ በመጣሁበት ፍጥነት ዘልዬ ገባሁ። ምንም እንኳን መዳረሻ የስቴዲየም ቢሆንም ታክሲው ዓለም ባንክ ሲጥለኝ ቅር አላለኝም። ለምን ዓለም ጥግ አይጥለኝም? ብቻ ነፍሴ ተርፏል። የዛኔ ኮባ ቀን ቢሰጠኝስ ኖሮ ምን ይውጠኝ ነበር? ሁሁ። ከዛ በኋላ ዮርዳኖስ የምትባል ልጅ አይኗን ሳላይ ይኸው ከስንት ዓመት በኋላ እርሷም ከእስራኤል መጣ
እኔም አድጌ ተመንጌ ሥራ ይዤ ሙሉ ሰው ሆነን ሁኔታውን እያወራን ስንስቅ ስናዝን ስንገረም ዋልን። አባባ ደህና ናቸው ግን ዮርዲ አልኳት። ትንሽ ተከዝ ብላ ታሟል አለችኝ። ምን አገኛቸው? እባክህ ብስጭት ነው። ያንን በቆሎ ተዘርቶበት የነበረውን ቦታ ለመንገድ ብለው ወስደውበት ሲበሰጫጭ ነበር። ደግሞ አሁን ዛፍ የነበረባቸውን በታች በዋናው መንገድ በኩል ያለውን ቦታ ለባቡር መንገድ ብለው ወሰዱበት። በቃ አልጋ ላይ ውሏል አለች ዮርዲ። ቀጠል አድርጋም ለምን አብረን ሄደን አትጠይቀውም አለችኝ። ፊቷ ሊፈነዳ የተዘጋጀ ሳቅ አርግዞ ነበር። ሁለታችንም ሳቃችንን ማቆም አልቻልንም። በሳቄ መሃል አንድ ነገር ጠየቅኳት። እኔ የምልሽ ዮርዲ፣ ይሄ አባባ ቦታ ተሸርፎ ለኒሻኖቻቸውና ለጎራዴያቸው ማስቀመጫ ቦታ ሳያጡ አንድ ነገር ብታደርጊ አይሻልም? ምን ላድርግ አለች በታከተው ድምፅ። ቢያንስ ማስመለስ የሚቻለውን መሬት አቅም አጥተው ማስመለስ ያቃታቸውን ቦታ እንኳን ለማስመለስ ብትሞክሪ። ልጅ ለመቼ ነው ታዲያ? ዮርዲ በረጅሙ ተነፈሰችና ባክህ ያለውን ይባርከው፣ ይህስ መች ተሰራበት? የእሳት ልጅ አመድ። ቀስ ብሎ ይቆማል። ሙና ትባላለች። መጀመሪያ እንዳየኋት የወደድኳት ቀይ ልጅ ስለሆነች ነው። ቀይ ሴት ቀልቤን ነው የምትነሳኝ። ከልጅነቴ ጀምሮ ነው ቀይ ሴት ሳይ እንደ አንድ ነገር የሚያደርገኝ። የቀይ ሴት አብሾ አለብህ ይሉኛል ጓደኞቼ። እንዲህ ስላችሁ ልክስክስ ትሉኝ ይሆናል፣ ግን ለፍርድ አትቸኩሉ። እመኑኝ፣ ቀይ ትሁን ጠይም፣ ጥቁር ትሁን የቀይ ዳማ አንዲትም ሴት ጋር ተሳስሜ አላውቅም። አብረውኝ ይማሩ የነበሩ ሴቶች ይሄ ዝም ብሎ ያፍጥጥ እንጂ በየትኛው ወንድነቱ ነው ሴት የሚጠይቀው እያሉ ያሽሟጥጡኛል። ሴት መጠየቅን ማይጫው ከመዝመት እኩል የወንድነት መለኪያ ሲያደርጉት እኮ ነው። የኔ ማይጫው ሴት መጠየቅ አይደለም፣ ከጠየቋት ጋር በፍቅር መዝለቅ እንጂ። አትፈላሰፍ ይሉኛል እንዲህ ስል። ማፍጠጥን ለምን እንደ ወንድነት እንደማያዩት አይገባኝም። ስንቱ ነው ሴት ለማየት እያፈረ አንዴ ወደ ሰማይ አንዴ ወደ መሬት አይኑን የሚያቀበዘብዝ። እና በጽናት ማፍጠጥ በራሱ እንዴት ወንድነትን ግምት ውስጥ ይከተዋል? በእርግጥ ቆንጆ ስለሆንኩ ማለቴ በጣም ቆንጆ ስለሆንኩ እየከጀሉኝ እንደሆነ አውቃለሁ። ጉራ አይደለም። ወንዶች የከጀልናትን ሴት ማግኘት ሲያቅተን በአደባባይ ደግሞ እቺ መጣች ቀረች እያልን እንደምንጎርረውና ቤታችን ገብተን እንደምናለቃቅሰው በምኞትም እንደምንቃትተው ሁሉ አንዳንድ ሴቶችም የከጀሉትን ሲያጡ ስም መለጠፍና ማሽሟጠጥ ይቀናቸዋል። ይሄ ልክስክስ ሴት አይተርፈውም እያሉ ሴት ካልተረፈው እነሱ እንዴት ተረፉ? ይሄ ምን ወንድ ነው ሴታ ሴት እያሉ ይሄ በባዶ ይኮፈሳል ቤሳቤስቲን የለውም እኮ እያሉ ከውሸት ሳቅ ጋር ደባልቀው እርስ በርስ እውነትሽን ነው ሙች እየተባባሉ ይቦጭቃሉ። ደግነቱ ሆድ ለሆድ ስለሚተዋወቁ ካብ ለካብ እየተያዩ ነው የሚቦጭቁት። ሴቶች ከጠሏችሁ ስለናንተ ክፉም ደግም አያወሩ፣ በቁማችሁ ይረሷችኋል። ውስጣቸው ትንሽ ቅሪት ሲቀር ነው ቡጨቃውን ከፍ የሚያደርጉት። ታዘውኝ አንዳንዴ ለ3 ሰዓት ያህል ስለሆነ ወንድ ያወሩና ሲያሙት የዋሉት ወንድ ሲደውልላቸው ከነመፈጠርህም ረስቻለሁ ይሉታል። ሙና ግን ልዩ ልጅ ናት።